ስንቶቻችንን በቤት ውስጥ በቀላሉ የጠላ ብቅል ማዘጋጀት የምንችለው? እንግዲህ ዛሬ በቀላሉ እንዴት አድርገን በቤት ውስጥ የጠላ ብቅል እንደምናዘጋጅ እንደምናበቅል ነው የማሳያችሁ። እስከ መጨረሻው አብራችሁ ተከታተሉኝ። አሁን ወደ አሰራሩ። ሰላም ጤና ይስጥልን ውድና የተከበራችሁ የአናንያ ዩቲዩብ ቻናል ተከታታይ ቤተሰቦቼ ሰላማችሁ በያላችሁበት ይብዛ እያልኩኝ እንዲሁ ዛሬም ወደ እናንተ በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን እንደተለመደው ላይክ፣ ሰብስክራይብ እንዲሁም ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ እንድታበረታቱኝ እያልኩኝ በአክብሮት ጠይቃለሁ። በየቀኑ የምለቃቸው ቪዲዮዎች ወደ እናንተ ቶሎ እንዲደርሱ የደወል ምልክቷን ኦን በማድረግ ነባሮችም ሀሳብ አስተያየታችሁን በኮሜንት አሳውቁኝ እያልኩኝ በትህትና እገልጻለሁኝ። እንግዲህ ያው የጠላ ብቅል በቀላሉ ቤታችን ውስጥ ማዘጋጀት እንችላለን እኛ ካልሰነፍን ማለት ነው። እንደምታዩት የጠላ ብቅሌን ገዝቼ መጥቻለሁኝ። ማንኛውም ብቅል የስንዴ ብቅል ይሆናል። በነገራችን ላይ በደንብ እለቅመዋለሁኝ። አፈር ምናምን ስለሚኖረው በደንብ መለቀም ይፈልጋል ማለት ነው። በደንብ ተለቀምኩትኝ በኋላ በውሃ ነው የማጥበው ማለት ነው። በደንብ አጥበዋለሁኝ። እንደምታዩት እንግዲህ በደንብ ለቅሜ ከጨረስኩኝ በኋላ በመዘፍዘፊያ አድርጌ በደንብ አጥበዋለሁኝ። እዚህ ጋር ስናጥበው በሀገራችን ወበሎ የሚባል ነገር አለ። የምታውቁት ከሆነ ምናልባት የምታውቁት ትኖራላችሁ። ይሄ ወበሎ ከላይ ስፍፍ ይላል እና እንደዚህ እያጠብን ለመክፈፍ አይመቼንም፣ ወበሎውም ማለት ነው። ለምን ቀላላል ገብሶቹ ደግሞ አብረው ስለሚንሳፈፉ። ስለዚህ በደንብ አጥበን ከጨረስን በኋላ እናስቀምጠዋለን ውሃ ሞልተን ማለት ነው። እንግዲህ ከተቻለ ያው የሀገራችንን ቅጠል ብሳና፣ እኔ በብሳና ነው የማውቀው ድሮ፣ ግን ባላችሁ ነገር የግድ ቅጠል ካልሆነ ብላችሁ መጨናነቅ ምናምን የለባችሁም። ለመናገር ከሆነ እንግዲህ እንደምታዩት በደንብ እያጠብኩትኝ ነው። የቀሩት አፈሮች ምናምን ስለሚኖሩ የግድ በደንብ መታጠብ ይኖርበታል። እንደምታዩት በደንብ እያጠብኩትኝ እያጸዳሁትኝ ነው። ከዛ ውሃውን ከደፋሁ በኋላ ደጋግመዋለሁኝ። አሁን እዚህ ጋር አጥቤ ጨርሻለሁ። በምታዩት መልኩ እንግዲህ ተላይ ያለው እንደነገርኳችሁ ስፍፍ ብሏል። ግን እንዴት አድርጌ ልክፈፈው? ገብሱ ስለሚኖር ከድኜ አስቀምጠዋለሁ ለ3 ቀን ማለት ነው። በደንብ እንዲርስ ማለት ነው። እንግዲህ ከ3 ቀን በኋላ እንደምታዩት በዚህ መልኩ አረፋው ወጥቷል ማለት ነው። እዚህ ጋር ገብሶቹ ወደ ቂጥ ስለሚገቡ ወበሎውን እዚህ ጋር መክፈፍ እንችላለን። እንደምታዩት ማለት ነው። ይኸው እያያችሁኝ ነው። ወበሎውን እዚህ ጋር በደንብ አድርጌ እየገፈፍኩት ነው። እዚህ ጋር መታጠብ ይፈልጋል። በደንብ ማጠብ አለብን ማለት ነው። እንደምታዩት በደንብ ካጠብኩት በኋላ በደንብ ተገፈፍኩት በኋላ አጥበዋለሁ። ውሃ ደጋግሜ ማለት ነው። ያ ረሶልኛል። መራሱን እያየሁትኝ ነው። በደንብ ረሶልኛል። በደንብ ካጠብኩትኝ በኋላ እንግዲህ በወፊት ነው የማጠለው። ውሃው በደንብ መንጠፍጠፍ አለበት። ውሃው ካልተንጠፈጠፈ ምናልባት ላይበቅልልንም ስለሚችል ውሃውን በደንብ አድርገን እናጠፈጥፋለን በወፊት ማለት ነው። በውሃ ውስጥ ያቆዩትኝ ለ3 ቀን ነው። በ24 ሰዓት ውስጥም ይላሉ። ግን በ24 ሰዓት ውስጥ ድንገት ላይርስ ይችላል። እንጃ እኔ አራሰልኝም። በነገራችን ላይ እያየሁት ነበረ። በ24 ሰዓት ውስጥ አራሰልኝም ማለት ነው። በ3 ቀን ግን በደንብ ርሶልኛል። በደንብ ማለት ነው። ከዛ እንደምታዩት መልሼ ወደ መዘፍዘፊያው ገለበኩት ማለት ነው። እንደምታዩት ደጋግሜ እያጠብኩት ታላጠብኩትኝ ምናልባት ላይበቅል ይችላል። እኔ ድሮ እናቴ ስታረግ ስላየሁኝ ያንን ትውስታ ይዤ ነው እንጂ ምናል ሌላ አይቼ አይደለም ማለት ነው። በደንብ ታጥበው ነበረ። በደንብ ታንጠፈጥፈው ነበረ። እንግዲህ በቀላሉ በቤታችን ውስጥ ማዘጋጀት እንችላለን። እውነት እኔ አልደርስ ብሎኝ በባለፈው ለበዓል የ50 ብር የሚሏት በጣም ነው የሚያስቃችሁ ማለት ነው። ግን እናንተ ጎበዞች ከሆናችሁ በቤታችሁ ውስጥ በቀላሉ 1 ኪሎ ገዝታችሁ ማብቀል ትችላላችሁ።
እንግዲህ ቅድም እንደነገርኳችሁ በሀገራችን ያው እንግዲህ እኔ የማውቀው በየክፍለ ሀገሩ በገጠሩ ብሳና ቅጠል ነው። ግን የግድ ብሳና ቅጠል ካልሆነልን ብለን መጨናነቅ የለብንም። ውሃውን በደንብ ካንጠፈጠፍኩትኝ በኋላ በፌስታል ነው ያደረኩት ማለት ነው። ከስር መዘብዘፊያ አድርጌ እንደምታዩት ፌስታል ላይ ነው ግልብጥ ያደረኩት። ውሃው ግን በደንብ መንጠፍጠፍ አለበት እንደነገርኳችሁ፣ ያለበለዚያ አይበቅልም ማለት ነው። ውሃውን በደንብ አንጠፍጥፋችሁ ባላችሁ ቤት ውስጥ በእንጀራ ፌስታል የሚሆን በጽሁፍ ፌስታል የሚሆን አድርጋችሁ ድምድም ታደርጉታላችሁ ማለት ነው። ድምድም ታደረጋችሁት በኋላ በደንብ እስር ታደርጉታላችሁ። እስር አድርገን እንግዲህ አሁንም ለ3 ቀን ማለት ሙቀት ካለ እንደ ቤቱ ነው ማለት ነው። ሙቀት ካለ በ3 ቀን ውስጥ ይበቅላል። ሙቀት ከሌለ ደግሞ እስከ 5 ቀን ሊቆይ ይችላል ማለት ነው። እንደምታዩኝ በደንብ ካሰርኩትኝ በኋላ ክድን አድርጌዋለሁኝ እንዲሞቀው። ሲሞቅ ነው ማንኛውም አትክልት ነገሮች ሲሞቃቸው ነው አይደለ የሚበቅሉት፣ እንዲሞቀው ማለት ነው። እንግዲህ ከ5 ቀን በኋላ በዚህ መልኩ ወጥቶልኛል ማለት ነው። በግሌ ምንድን ነው የሚባለው? ሙያ ከጎረቤት መልክ ስጠኝ እንጂ ሙያ ከጎረቤት ይባላል አይደለ? እንግዲህ ተሳስቼ ከሆነ ታርሙኛላችሁ። ከእናንተም የሚወስደው ትምህርት ይኖራል ማለት ነው። እና በቀላሉ እንደዚህ በቤታችን ውስጥ ማብቀል እንችላለን። የእውነት ነው የምላችሁ። ያው በፊት ከላይ ከጫፉን ያያችሁት፣ ከዛ ገልብጬው ደግሞ በዚህ መልኩ ወጥቶልኛል። በደንብ ነው እየበቀለልኝ። መሀሉ ላይ ትንሽ ያልበቀላለ። ይሄ የተፈጠረው ምንድን ነው? እንደነገርኳችሁ ውሃው በደንብ ስላልተንጠፈጠፈ ነው ማለት ነው። ውሃ በደንብ መንጠፍጠፍ አለበት። በደንብ ተንጠፍጥፎ እፍን አድርገን ስናስቀምጠው እንዳለ ሙሉ በሙሉ ይበቅላል። ይህን ስላችሁ አልበቀለልኝም እያልኳቸው አይደለም። እንግዲህ ያው እንትን ያለ ጊዜው ያረጀ መስሏል፣ ሽበት መስሏል ማለት ነው። በደንብ ነው እየበቀለልኝ። በእውነት በጣም ነው ደስ ያለኝ። እስኪ ልሞክረው። ተፈላስፌ ነው ያደርጉት በፌስታል በምናምን ማለት ነው እንጂ ያን ያህል ከዚህ በፊት አውቄ ምናምን አይደለም በፌስታል እንደሚደረግ። እኔ የማውቀው በሀገራችን ጉድጓድ ይማስለታል፣ ከዛ ብሳና ይደረደራል፣ ከዛ ብቅሉ፣ ከዛ ደግሞ ከላይ በብሳና ይሸፈናል፣ ከዛ ደግሞ በአፈር ይሸፈን ነበር እንዲሞቀው። ከዛ እሱ 3-4 ቀን እስከ 5 ቀን ድረስ ይበቅላል ማለት ነው። እኔ ደግሞ ተፈላስፌ በፌስታል አፍኜ በዚህ መልኩ ቆንጆ ብቅል አድርጌ አውጥቼዋለሁኝ ማለት ነው። እንደምታዩት ከላይም ከታችም በደንብ ነው እየበቀለልኝ። አልበቀለም ስላችሁ ይሄን ያህል አልበቀለም ማለት አይደለም፣ በደንብ በቅሎልኛል ማለት ነው። እንግዲህ በቀላሉ በቤታችን ውስጥ በዚህ መልኩ ማዘጋጀት እንችላለን የጠላ ብቅላችንም ማለት ነው። እኛ ሰነፎች ካልሆንን የእውነት ነው የምላችሁ ሴቶች አሁን ላይ እየተበላሸን ያለ ነው ምንድን ነው? ሮጠን ወደ ሱቅ ነው ወደ ሱቅ። እኔ ሱቅ ላይ የምናገኘው እንትን አንደኛ ጥራት የለውም። እንደራስ ማን እንደራስ ማለት ነው። የእውነት ነው የምላችሁ እንደራስ ስለማይሰራ በጥራት ቤታችን አምጥተን ጥርት አድርገን ለቅመን አጥበን ሁሉንም ነገር በቃ አይናችን እያየ ብንሰራ እላለሁኝ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቸር ሰንብቱልኝ እያልኩኝ እዚህ ጋ እሰናበታችኋለሁኝ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ እንደተለመደው ላይክ፣ ሰብስክራይብ እንዲሁም ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ አበረታቱኝ። በየቀኑ የምለቃችሁ ቪዲዮዎች ወደ እናንተ ቶሎ እንዲደርሱ የደወል ምልክቱን ኦን በማድረግ ነባሮች ሀሳብ አስተያየታችሁን እንደተለመደው በኮሜንት አስቀምጡልኝ እያልኩኝ ወደ እናንተ ይዤላችሁ እንድመጣ የምትፈልጉት ነገር ካለ አናንያ ይህን ቪዲዮ ብትሰሪልን እንደዚህ ብታደርግልኝ ብትሉኝ በትህትና እቀበላለሁ። እውነት ለመናገር እኔ እውነት ለምላችሁ በቃ የራስ የሆነ ስራ አላለ ሱቅ ላይ ምናምን የመስራት ፍላጎት የለኝም። ግን ፍላጎቴ አንድና አንድ ቻናሌ አድጎ በቻናሌ ላይ ለእናንተ አስተማሪ የሆኑትን ነገሮች በመልቀቅ በመስራት ነው የኔ ፍላጎት። እና እናንተ ደግሞ በቻላችሁት መጠን አይዞሽ በርቺ እያላችሁ እንድታበረታቱኝ በምለቃቸው ቪዲዮዎች ላይ ሀሳብ እየሰጣችሁበት እንድታበረታቱኝ ነው የምለው። እንግዲህ ዛሬ እዚህ ላይ እፈጽማለሁ። በሌላ